ሲነገር ነበር በነቢያት አፍ እምድንግል አንዱ በእግዚአብሔር ባንዱ በመንፈስ እምድንግል አንድ ቀን እንዲሆን ፀሐይ እንዲወጣ እምድንግል የናፈቅነው ንጉሥ ሥጋ ለብሶ መጣ እምድንግል ወልደናሁ እምድንግል ወልደናሁ እምድንግል አብርሃም ያንን ቀን ለማየት ናፈቀ እምድንግል ዳዊት በኤፍራታ ልደቱን አወቀ እምድንግል ኢሳያስ ከድንግል ሲወለድ አየና እምድንግል ትንቢት ተናገረ ምልክት አለና እምድንግል ወልደናሁ እምድንግል ወልደናሁ እምድንግል ኮከብ ከያዕቆብ ይወጣል ሲባል እምድንግል ሰማይ ሆነችለት እናቱ ድንግል እምድንግል በሕዝቡ መካከል ሆኖ የሚያበራ እምድንግል በእርሱ ፈራረሰ የጨለማው ሥራ እምድንግል ወልደናሁ እምድንግል ወልደናሁ እምድንግል ከእረኞች ጋር ቤተልሔም ግቦ እምድንግል ከነገሥታቱ ጋር መሃን አቅርቦ እምድንግል እንስገድ ለሕፃኑ ይገባዋልና እምድንግል አለቅነት ሥልጣን በጫንቃው ነውና እምድንግል ወልደናሁ እምድንግል ወልደናሁ እምድንግል በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆም የጌታ መልአክ ወደ እነርሱ ቀረበ፣ የጌታ ክብርም በዙሪያቸው አበራ፣ ታላቅ ፍርሃትም ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምሥራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። የቅዱስ ሉቃስ ወንጌል ምዕራፍ 2 ቁጥር 8። ኮከብ ከያዕቆብ ይወጣል ሲባል እምድንግል ሰማይ ሆነችለት እናቱ ድንግል እምድንግል በሕዝቡ መካከል ሆኖ የሚያበራ እምድንግል በእርሱ ፈራረሰ የጨለማው ሥራ እምድንግል ወልደናሁ እምድንግል ወልደናሁ እምድንግል ከእረኞች ጋር ቤተልሔም ግቦ እምድንግል ከነገሥታቱ ጋር መሃን አቅርቦ እምድንግል እንስገድ ለሕፃኑ ይገባዋልና እምድንግል አለቅነት ሥልጣን በጫንቃው ነውና እምድንግል ወልደናሁ እምድንግል ወልደናሁ እምድንግል ወልደናሁ እምድንግል ወልደናሁ እምድንግል